እንግዲህ በአሁኑ ሰዓት በጣም ልብ ሰባሪና አሳዛኝ መረጃ ተሰምቷል። እኛ ኢትዮጵያውያን ማለት ነው በጣም ከልባችን የምንወደው የምንሳሳለት የሳቃችን ምንጭ በየሳምንቱ የቤተሰብ ጨዋታ በተሰኘው ፕሮግራም የሳቃችን የመፈንደቂያችን ምንጭ የሆነው ጥቁር አልማዛችን የሆነው እንግዲህ እንደንቋችን የምንመለከተው ተዋናያችን ነፃነት ወርቅነህ እንግዲህ በሚያሳዝን ሁኔታ ከዚች ዓለም በሞት ተለይቷል። በወጣትነቱ ነው እንግዲህ ያረፈው። ቤተሰቦቹም እንዳልሰሙ እንግዲህ እየተነገረ ነው የሚገኘው። ብዙዎች እየተቀባበሉት ነው ይህንን መረጃ። የምር በጣም አሳዛኝ ነው። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ በቃ በአጠቃላይ ለኢትዮጵያ ሕዝብ በሙሉ መጽናናታችንን እንመኛለን። እንግዲህ ተመልካቾች ብዙዎች በሶሻል ሚዲያ እየተቀባበሉት ይገኛል። በጣም ያሳዝን ነገር ነው እንግዲህ እየተሰማ ያለው። ተወዳጁ አርቲስት እና የፕሮግራም አዘጋጅ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ በሙሉ መጽናናት ነው። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነፃነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ኧረ በስመ አብ ክርስቶስን ነው የምላችሁ፣ አላመንኩም። ነፃነት ወርቅነህ ሞተ። ክርስቶስን ነው የምላችሁ፣ እንደውም አላመንኩም። እግዚአብሔር ነው የምላችሁ። ምንድነው የተፈጠረው? ምንድነው? ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ሳይጨልምብን እንተያይ።